ሶስት ነገሮች ላይ ትችት ማቅረብ ፈልጋለሁ። ኦዳም ለሆዱ ያደረ ጥብስ ከቤተ መንግስት የሚመጣለት ብለው አዘውትረው ይተች። የምናገረው ነገር እውነት ነው ወይ እውነት አይደለም አንልም። ዝም ብለህ ድንቁርና እንደ ጋቢ ደርበህ ለብሰህ ዝም ፈለከውን ነገር ራሳቸውን ማዳመጥ አይችሉም። ህሊናቸው መንፈሳቸው ላይ ጥላቻ የነገሰ ሁለት ጋዜጠኞች ማንሳት ፈልግ። እዛ አይደለም አለኝ አለ ሸዋ አካባቢ እዚህ ቀጨኔ መጥተኛን አማሮቹ የበደሉን ብሎኛል አለኝ። እዛ አይደለም እዚህም ተከትለው ነው ትግራይ አለኝ። 4 ቦታ የተከፈለ ነው። ወጣቱ ግን ሰራዊት ያለም ከሰራዊት ውጭ ያሉ ይህንን አይፈልጉም። ይሄ ከኤሪትሪያ ጋር መሞዳሞዱን አይፈልጉም። የመቀሌ ዩኒቨርሲቲ ጥናት 76% የትግራይ ህዝብ የተፈጀው በሻዕቢያ ነው ብሎ ጥናት አቅርቧል። አሁን ባሉበት የቡድን መሳሪያ ቢኖራቸውም ጠብ ለማጫር ያገለጋቸው እንጂ ፊት ለፊት መከላከያ ጋር ቆሞ ሊዋጉ አቶ ጌታቸው ረዳ 80% ለወታደሩ ቀለብ ገንዘብ ደሞዝ ስንሰጥ ነበር ካሉ በኋላ ትግራይ ውስጥ ያሉት ሲቪል ሰርቫንት በጣም ተናደዋል። እነ መሪ ወዳጆም እነ ዘመነም ቢስማሙ እነኝን ማካተቱ በጣም ያስቸግራል። ሽመልስ አብዲሳ 1600 ቢሮክራት ነው ያባረረው። 1600 ካንድ ከለል እንደው ምልክት የላኩብን ሌላው ሁሉንም ይዘን ልንቀርብ አንችልም። ለምን ለብቻቸው ደግሞ የሚሯሯጡ አሉ ፋኖ የሚሉ ምናልባት ገንዘብ ከከፈላችሁ እነሱን ሰብስበን እናመጣላችኋለን እኛን አስቆናል። ዘመነ ካሴ የሚያውለበልበው ወልቃይት ነው ሊያስረክብ የጃልመሮ የቅርብ ኮምሬድ ስለተገደለ ጃልመሮ ችግር ውስጥ ወድቋል። እንዴት ነው ሊመታ ይቻላል? ሶስት ፓራ አጠገቡ ያሉት ነው ያለማመን ደረጃ ይደርሷል። እኔ መሳይ መኮንን የዚህ ናሽናሊዝም ዋናው የጨዋዬ አምባሳደር ነው ባይነኝ። እሱ ነው ዋናው አጨዋዬ። ከዛ ቀን ወዲህ አንድ ቀን አማራ ምሁራን ጉባኤ የሚባል ረግጫለሁ። በህይወቴ ሙሉ እንደዛ የስድብ ውርጅብኝ ደርሶብኝ አያውቅም። የበዓል ቅናሽ ሊጠናቀቅ ነው። 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበትን እድል ያመቻቸለው ዲኤምሲ ሪል ስቴት የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመጡ 20 እድለኞች እስከ 30% የሚደርስ ቅናሽ አዘጋጅቷል። በ8% ቅን መክፍያ ብቻ ማለትም ከ431 ሺህ ብር ጀምረው በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥ እንገኛለን። ይፍጠኑ፣ ይደውሉ፣ የድሉ ተጠቃሚ ይሁኑ። ሰላም ጤና ይስጥልን። አንድ አፍታ ሞጋች የተሰኘው ዝግጅታችን ነው። በዛሬው አንድ አፍታ ሞጋች ዝግጅታችን ዶክተር ዳኛቸው አሰፋን ይዤ ቀርብ ያለው እስከ ዝግጅታችን ፍጻሜ ከኛ ጋር ነው። ዶክተር እንግዲህ በድጋሜ የተወሰነ ቃል ቆይታ በኋላ ደግሞ ፈቃደኛ ሆነው ስለቀረቡ እጅግ በጣም አድርጌ አመሰግኖታለሁ። መልካም ዶክተር፣ እንዲያው እስቲ ዋና ነጥባችን ከመሄዳችን በፊት አንድ የሆነ ነገር እስቲ እናንሳና እንግዲህ ሚዲያዎች አካባቢ ያሉትን ችግሮች፣ መሰረታዊ የሚባሉ ችግሮች እንዳው ከፍልስፍና አንጻር እንዴት ይታያል? ለምን በተለይ አገር ቤትም ውጭም ያሉ ሚዲያዎች አካባቢ አንዳንድ ችግሮች አሉ። ሰዎች ይህን ችግር የተለያየ የራሳቸው መላምት ይሰጣሉ። እንደው እርሶ እስቲ ከፍልስፍና አንጻር እንዴት ነው የሚዳሰሱት? እስቲ እነዚህ ከዚህ ብንጀምር። ልጅ አማኑኤል ፊሎሶፊ ሄዶ ማህበራዊ ትችት ሶሻል ክሪቲሲዝም ነው። ከዚያ አኳያ 3 ነገሮች ላይ ትችት ማቅረብ ፈልጋለሁ። እነኚህም አዝማሚያዎች ደሃዊ፣ መሀይማዊና ጥላቻዊ ብዬ ሰይሜያቸዋለሁ። ደሃዊ በሚባልበት ጊዜ እንደ ጥንቱ ግሪካውያን የሰው ፍጡር ሲጀመር በ3 መደብ ይከፈላል ነው የሚሉት። አእምሮ ያለው አእምሮአዊ ነው ክፍል ነው። 3ኛው ደግሞ አእምሮታዊ ተብሎ ይመደባል
ወይም appetitive faculty ሰው እንደዚህ